እንጂ እዚህ ውስጥ ያላችሁ ሰዎች ገንዘብ ይሰባሰብ አካውንት ይከፈት ይረዳ አላላችሁም። ገና ግብዓተ መሬትም አልተፈጸመም። እያበደች ነው። እውነቴን ነው የምነግራችሁ። አንዳንድ ለወሬ የሚቸኩሉ ሰዎች አሁን ለባለቤቱም ተነግሯት የሚገርማችሁ በዚህ ቅስፈት ውስጥ ማለት ነው። ተረዳችሁኝ? ሰው ባልተረጋጋበት ሰዓት እንዲህ እየተባለ ነው እንዲህ እየተባለ ይሄ አይደለም። በቃ ሞር እንዴ ታሪኩ ባባን ዛሬ አይደለም እኮ ማስታወስ የነበረብን። አዎ አልተረዳም እንነጋገር ከተባለ ማን ነው? እኔ አሁን ይኸውልህ ልንገርህ፣ ባልድራስ እነ መሳይ ተፈራ ሊብሮ አብረን ነው የምናመሸው ማታ ማታ። አዳነ ሽጉጤ ባልድራስ በቃ ተረዳኝ። ታሞ እንደዛ ከበውት አብረውት ሲያመሹ የነበሩ ሰዎች እናቱ ቤት ሲገባ አንድም ሰው እዋላ አቀበለውም፣ አንድም ሰው አልረዳውም። እንነጋገር፣ ለምን እንወሻሻለን? ዛሬ ሲሞት ሁሉም እንትን ሙያ ባልደረባው ነኝ ሙያ የሥራ ባልደረ ይሄ ተውት በቃ። ለምን በሚስቱና በሱ መካከል እንኳን የነበረውን ነገር ጋፕ ለመፍጠር ይሄደ የለም። የሶሻል ሚዲያ ቢዝነስ ነበር ያደረግነው። አንዳንዶቻችሁ ዩቲዩብ ትንሽ ምንጭ ያገኛሉ፣ ከባለቤቱ ተለያየ፣ ከባለቤቱ ጋር ተገናኘ። ይሄ አልነበረም ማዳን የሚቻልበትን መንገድ። አዎ የታመመበት አሁን ይቅርታ ምን ያህል አቋርጥና ማለት ነው። አሁን ሶሻል ሚዲያው ሀዘኑን በአግባቡ ይወጡ፣ ለዚህ እንደርስበታለን ለመወቃቀሱ። እሱ ነው የሚበለው። አሁን ያ ዳንኤል ስሙት እስቲ። ይቅርታ ተስፍሽ አንዴ ዳኒ ጓደኛዬ ነው እኮ ዳኒ ነገር ነው። ለሌሎቻችሁ ነገ 5 ሰዓት ላይ በብሔራዊ ቲያትር ሽኝት ይደረግለታል። መገኘት ከፈለጋችሁ እዛ ሂዱ። 9 ሰዓት ደግሞ በመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን የቀብር ስርዓቱ ይፈጸማል። ታሞ ነበር ከስቶ ነበር ምናምን እና የሱን ፍላጎት ግን እኛ በቅርብ ሆነን ህይወቱ እስክታልፍ እስከ ትላንትና ሌሊት ድረስ አብረን የሆነን ሰዎች ስላለን ሌሎች ስሞች ባይሰጣው ስለሚል ብይንትን ስላሰብኩት ነውና የሆነ የሚያሳክመው አጥቶ ወይም ትሪት ሳይደረግ ቀርቶ ምናምን አይደለም። አጭበርብረው ብር የሚሰበስቡ ስም ሰጥተው ደግሞ በሚስቱ በልጁ በምናምን ጉዳይ እየተባለ መርዝ ምናምን የሚለው ነገር ልክ ስላልሆነ ትክክለኛው መረጃ እስኪደርስና ከቤተሰቡ የተዋቀረ ትክክለኛው ኦፊሻል ኮሚቴ እስኪዋቀር ድረስ ምንም አይነት ብር በስሙ እንዳይሰበሰብ የሚለው መልእክት ነው ለማስተላለፍ የፈለግነው። ሲላይ አንዴ ይቅርታ በጣም ዩቲዩብ ላይ የተነሳ ያሉት ኢሹዎች አሉና አንዳንድ አመለ መጥፎ የሆኑ ሰዎች ኢሹ አድርገው ተምኔን አሳምረው የማይሆኑ መረጃዎችን የሚሰጡ ሰዎች አሉ። ሰውንም ይነካል ፋሚሊ የሚረብሽ መረጃዎችን የሚለጥፉ ሰዎች ስላሉ ቲክቶክ ላይ ሳይሆን ዩቲዩብ ላይ የተንቀሳቀሱ ያሉ ሰዎች አሉና እነሱ ላይ የሆነ ነገር ቢደረግ መልካም ነው ብዬ አስባለሁ። ባባ ያመመውም ህመም ኦሬዲ ኢንፌክሽን ይዞታል። ኖርማሊ የሆነ አዳፕት ያደረገው ነገር አለ። ያንን መተው ስላልቻለ ነው ያጣ ነው በቃ። ይሄ ሌላ ምንም ነገር አይደለም። ህመሙን ለማስታገስ የሚወስዳቸው መድኃኒቶች እንትን ሆነባቸው ኦሬዲ እንትን ሆኖበት ነው በቃ። ያንን ካልወሰደ በጣም አዳፕት ሆኖበት ነው። ይሄ እንደ ድረግ ሆነበት። ህመም ለማስታገስ የሚወስዳቸው መድኃኒቶች እነዛ ናቸው ኦሬዲ ለዚህ ያበቁትና። ሰላም ጤና ይስጥልን የተወደዳችሁ የቤተሰብ ቲዩብ ተመልካቾች እንደምን ቆያችሁ? የበዛ ሰላምና ጸጋ ለእናንተ ይሁን እያልን በመረጃ ሰዓታችን ወደ እናንተ ተመልሰናል። እንግዲህ በረፋድ የመረጃ ሰዓታችን ባደረስንላችሁ መረጃ የታሪኩ ብርሃኑ ባባ ህልፈተ ህይወትን የተመለከተ መረጃ ያደረስናችሁ እንደሆነ ይታወቃል። ከዚህም ጋር ተያይዞ የሞቱ ሁኔታ የፈጠራቸው ግርታዎችና እንዴት ሞተ፣ በምን ምክንያት ሞተና የህመሙ አይነት ምንድነው፣ አሁንስ ምን እየተካሄደ ነው ያለው የሚለውን ነገር ምላሽ ልንሰጥበት ተመልሰናል። እንግዲህ ይህንን በተመለከተ የሰፋ መረጃ እጃችን ገብቷል። ይህም የሆነው ተወዳጁ አርቲስት በከባድ ህመም ውስጥ እንደነበረና እጅግ በከፋ ድባቴ ውስጥ ሆኖ ሰውነቱ ከስቶ እጅግ ጠቋቁሮና ጉስቁል ብሎ በአካባቢው እናቱ ቤት ገብቶ እንደነበረ ተሰምቷል። ይህንንምና ሌሎች ጉዳዮች ላይ ከቅርብ ወዳጆቹና ከባለቤቱ የተሰማ መረጃ አለ። ያንንም እንደሚከተለው የምናስደምጣችሁ ይሆናል። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ እንዲሁም የደወል ምልክቷን በመጫን የምናቀርብላችሁን መረጃ እንደምትወዱ ስለማንጠራጠር ቪዲዮውን ላይክ አድርጋችሁ ጀምሩ እያልን ወደ መረጃችን ተሸጋገርን። እግዚአብሔር ያክብርልን። ሁላችንም ተጓዦች ነንና መንገዳችንን አናውቀውም። እግዚአብሔር ለስራችን ይቅር ይበለን፣ መልካሙን ነገር ያምጣ። እንግዲህ ምንም ከዚህ በላይ የምለው ነገር የለም። አሜን። ለሌሎቻችሁ ነገ 5 ሰዓት ላይ በብሔራዊ ቲያትር ሽኝት ይደረግለታል። መገኘት ከፈለጋችሁ እዛ ሂዱ።
9 ሰዓት ደግሞ በመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን የቀብር ስርዓቱ ይፈጸማል። እንደነገርኳችሁ ብዙ ጓደኞች አሉት፣ ብዙ የልብ ጓደኞች አሉት። ጓደኞቹ ሲረባረቡ አሁንም ዳኒ ፕሮዲውሰር ነው የነገራችሁ፣ እዛ ሆኖ ነው ብዙ ጓደኞች እየታገልን እስከ መጨረሻው ሰዓት አብረነው ነው ያለነው። ምናልባት ቅድም ወንድማችን የገለጸው ጎረቤቱ የገለጸው ልጅ 70% ልክ ነው። ታሞ ነበር፣ ከስቶ ነበር ምናምን እና የሱን ፍላጎት ግን እኛ በቅርብ ሆነን ህይወቱ እስክታልፍ እስከ ትላንትና ሌሊት ድረስ አብረን የሆንን ሰዎች ስላለን ሌሎች ስሞች ባይሰጣው ስለሚል ብይንትን ስላሰብኩት ነው እና የሆነም ያሳክመው አጥቶ ወይም ትሪት ሳይደረግ ቀርቶ ምናምን አይደለም። አሁንም ቪዲዮ ላይ ገብታችሁ ያልኩት ደግሞ እንዳትሰበስቡ፣ ማንኛውንም ነገር ትክክለኛው ኮሚቴ ተዋቅሮ እስኪታወቅ ድረስ ማንኛችሁም አትሰብስቡ። ያንን ነው ሼር አድርጉልኝ ያልኩት እንጂ በእኔ በኩል ይሰብሰብ የሚል ሀሳብ አልነበረም። ቡቾ ሀሳቡን ለመረዳት ከዛ ውጪ እያደረጋችሁ ያላችሁት ነገር በጣም የሚገርም ነገር ነው። እዚህ ሚዲያው ላይ የሚናፈሰውን ነገር ረጅም ሰዓት ሳዳምጣችሁ ነበር ወንድሞቼ። ሚዲያው ላይ የሚናፈሰውን ነገር ፕሮቴክት ለማድረግና ለማገዝ ያለውን እውነት የሆነ ነገር ለማወቅ የምትጥሩት ነገር ነበር የነበረው። ኤፊ ለዚህ ደግሞ ትልቅ አክብሮት አለኝ ወንድሜ። ሁላችሁም ተሳስታችሁ አይደለም፣ ትክክል ነው እያደረጋችሁ ያላችሁት። አጭበርብረው ብር የሚሰበስቡ ስም ሰጥተው ደግሞ በሚስቱ በልጁ በምናምን ጉዳይ እየተባለ መርዝ ምናምን የሚለው ነገር ልክ ስላልሆነ ትክክለኛው መረጃ እስኪደርስና ከቤተሰቡ የተዋቀረ ትክክለኛው ኦፊሻል ኮሚቴ እስኪዋቀር ድረስ ምንም አይነት ብር በስሙ እንዳይሰበሰብ የሚለው መልእክት ነው ለማስተላለፍ የፈለግነው። ለማገዝ የምትፈልጉ እናትየውንም ልጁንም ወንድምየውንም እዛ ያለው ሙሉ ቤተሰቡን ማገዝ የምትፈልጉ ሀዘኑ ትንሽ ጋፕ ይበልና መስመርና ሲዝ እስከዛ ግን ለሚያስፈልጉ ወጪዎች እኛም ጓደኞቹ ስላሉ አትጨናነቁ ለማለት ነው ወንድሞቼ። ይሄንን ለማለት ነው ተመልሼ የገባሁት። ሁሉንም በጣም ክብረት ይስጥልኝ። እግዚአብሔር እንግዲህ መጽናናቱን ለወዳጅ ዘመዶቹ ያድርግልን። ሰላም ለሁላችን። እንግዲህ እናመሰግናለን። ኤፊንም ሁላችሁንም ማመስገን ፈልጋለሁ። ተሳስታችኋል ብያል እንደሚገባው ግን የተሳሳተ ቲላይ አንዴ ይቅርታ በጣም ተስፍዬ ልክ ነው። አሁን አንተ ያልከው ነገር በጣም አሪፍ ነገር ነው። አሪፍ ሐሳብ ነው ያነሳው ተስፍዬ። እኔ አሁን ቀደም የተነሳ ሐሳብ አለና እሱ ላይ አሁን ዩቲዩብ ላይ የተነሳ ያሉት ኢሹዎች አሉና አንዳንድ አመለ መጥፎ የሆኑ ሰዎች ኢሹ አድርገው ተምኔን አሳምረው የማይሆኑ መረጃዎችን የሚሰጡ ሰዎች አሉ። ሰውንም ይነካል፣ ፋሚሊ የሚረብሽ መረጃዎችን የሚለጥፉ ሰዎች ስላሉ ቲክቶክ ላይ ሳይሆን ዩቲዩብ ላይ የተንቀሳቀሱ ያሉ ሰዎች አሉና እነሱ ላይ የሆነ ነገር ቢደረግ መልካም ነው ብዬ አስባለሁ። እንደ ሐሳብ ነው። ይቅርታ ካጠፋው። አይ ልክ ነህ። በጣም ብዙ ነገር እንትን አለ። ግልጽ ለማድረግ ባባ ያመመውም ህመም ኦልሬዲ ኢንፌክሽን ይዞታል። ኖርማሊ የሆነ አዳፕት ያደረገው ነገር አለ። ያንን መተው ስላልቻለ ነው ያጣ ነው በቃ። ይሄ ሌላ ምንም ነገር አይደለም። ህመሙን ለማስታገስ የሚወስዳቸው መድኃኒቶች እንትን ሆነባቸው ኦልሬዲ እንትን ሆኖበት ነው በቃ። ያንን ካልወሰደ በጣም አዳፕት ሆኖበት ነው። ይሄ እንደ ድረግ ሆነበት። ህመም ለማስታገስ የሚወስዳቸው መድኃኒቶች እነዛ ናቸው ኦልሬዲ ለዚህ ያበቁትና ወደፊት በሰፊው ቤተሰቡንም እንትን ብለን ላይቭ አስገብተን ጓደኞቹም ሁሉም ደግሞ ተሰብስበን እንነግራቸዋለን ያለውን እውነት ምንድን ነበር የሚለውን ማወቅ ብትፈልጉት እና አሞት ነው ኦልሬዲ ዳኒን አስገቡት። አንድ ሰው ደግሞ እንትን ቢልልኝና እንትናን ባስገባው ምን ያህል የምፈልገው ነገር ማንም ሰው በስሙ እርዳታ እንዳይሰበስብ ቀጥታ በቤተሰቦቹ በኩል ብቻ ነው። እኛ ስለ እርዳታ እያወራን አልነበረም እዚህ ጋር እና በቤተሰቦቹ በኩል ተሰበሰብናል። እናንተ እየሰበሰባችሁ አይደለም። ጓደኛው ገብቶ ያወራው ነገር እርዱትና ሰብስቡና አግዙት ሲል ያንን ለማስቆም ነው ምንም እንዳይሰበሰብ በያሳብ የተጣጣ እንጂ ከአንድ ሰዓት በላይ ያዳመጥኳችሁ ነበር። እኔም ዳኒም እንዳይወጣ አንድ እሱም ሳይወርድ እኔም የምነግረው ነገር አለ። መጠይቀው ጥያቄዎች አሉ። ኮሚቴዎቹም ታውቀዋል። ስለ ኮሚቴዎቹም የምነግራችሁ ነገር አለ። እሺ ዳኒ አለ። እሺ ቀጥል። ምን ያህል እሺ መመለሳለሁ። ረጅ ዳኒን አስገባው። እሺ ዳኒን አስገባው። አሁንም እኔ ወርዳለሁ። እሺ ዳግሜ ደስ የሚል ሐሳብ ነው ያነሳችሁት። አንዳንድ አበሾች ደስ የሚል ሐሳብ ነው ያነሳችሁ ያላችሁት። እኛ አበሾች እንቸኩላለን። ያው ስለምንቸኩል ነው ገብቷል እንጂ እዚህ ውስጥ ያላችሁ ሰዎች ገንዘብ ይሰባሰብ፣ አካውንት ይከፈት፣ ይረዳ አላላችሁም። ገና ግብአተ መሬትም አልተፈጸመም።
እያበደች ነው። እውነቴን ነው የምነግራችሁ። አንዳንድ ለወሬ የሚቸኩሉ ሰዎች አሁን ለባለቤቱም ተነግሯት የሚገርማችሁ በዚህ ቅስፈት ውስጥ ማለት ነው። ተረዳችሁኝ? ሰው ባልተረጋጋበት ሰዓት እንዲህ እየተባለ ነው እንዲህ እየተባለ ይሄ አይደለም። በቃ ሞር እንዴ ታሪኩ ባባን ዛሬ አይደለም እኮ ማስታወስ የነበረብን። አዎ አልተረዳም እንነጋገር ከተባለ ማን ነው? እኔ አሁን ይኸውልህ ልንገርህ፣ ባልድራስ እነ መሳይ ተፈራ ሊብሮ አብረን ነው የምናመሸው ማታ ማታ። አዳነ ሽጉጤ ባልድራስ በቃ ተረዳኝ። ታሞ እንደዛ ከበውት አብረውት ሲያመሹ የነበሩ ሰዎች እናቱ ቤት ሲገባ አንድም ሰው እዋላ አቀበለውም፣ አንድም ሰው አልረዳውም። እንነጋገር፣ ለምን እንወሻሻለን? ዛሬ ሲሞት ሁሉም እንትን የሙያ ባልደረባው ነኝ የሙያ የስራ ባልደረባ ይሄ ተውት በቃ። ለምን በሚስቱና በሱ መካከል እንኳን የነበረውን ነገር ጋፕ ለመፍጠር የሄደ የለም። የሶሻል ሚዲያ ቢዝነስ ነበር ያደረግነው። አንዳንዶቻችሁ ዩቲዩብ ትንሽ ምንጭ ያገኛሉ፣ ከባለቤቱ ተለያየ፣ ከባለቤቱ ጋር ተገናኘ። ይሄ አልነበረም ማዳን የሚቻልበትን መንገድ። አዎ የታመመበት አሁን ይቅርታ ምን ያህል አቋርጥና ማለት ነው። አሁን ሶሻል ሚዲያው ሀዘኑን በአግባቡ ይወጡ፣ ለዚህ እንደርስበታለን ለመወቃቀሱ። እሱን ነው የምንበለው። አሁን ያ ዳንኤል ስሙት እስቲ። ይቅርታ ተስፍሽ አንዴ ልግባ። ዳኒ ጓደኛዬ ነው እኮ ዳኒ ነገር ነው። አይ እሱን ስማው ነው። ዳኒ ጓደኛዬ ነው። እሱ ያወራል ያልኩት ምንድነው? እሺ ተስፍሽ ምን ያህል አንዴ ዳኒ ስላየው ደስ ብሎኛል። ከረጅም ጊዜ በኋላ ነው ተስፍሽ የገባኸው። ዳኒ ይኸውላችሁ ስለ እግዚአብሔር በቃ አሁን ያለንበት ሲቹዌሽን ኮሚቴ ተዋቅሮ ገና ኮሚቴ አቅጣጫ አላስቀመጠም። ኮሚቴ ለማዋቀር ገና ዝግጅት እያደረግን ያለነው አሁን የቀብር ስነ ስርዓቱን ለማስፈጸም እንዴት ይሆናል በሚል አሁን ያለንበት ሲቹዌሽን ይሄ ስለሆነ ለጊዜው አሁን እዚህ ያለነው ጓደኞች በውጭ ያሉትም ጓደኞቹ የጥበብ አጋሮቹ አሁን ለሚያስፈልገው ነገር ለማድረግ በበቂ ሁኔታ የተዘጋጀን ስለሆነ በሱ ስምም ሆነ ለቤተሰቦቹ አሁን ላይ የሚደረግ ምንም አይነት እንቅስቃሴ ቀጥታ እሱን የማይመለከት ስለሆነ እባካችሁን መልካም ቀና ልቦች ያላችሁ ሰዎች ኢትዮጵያውያን ደጋግ ኢትዮጵያኖች አላችሁ፣ እናምናለን፣ በደንብ እናውቃለን። እናንተ የምታደርጉትን ጥረት እግዚአብሔር ያክብርልን ስለምታደርጉት ነገር ግን አሁን ገና እኛ ነፍሱን በሰላም ለማሳረፍ እንቅስቃሴ ላይ ስለሆነ ያለነው ይሄንን ጨርሰን የተስተካከለ ነገር አመቻችተን አስፈላጊ ሆኖ ከተገኘ እንደ ኮሚቴ እንደ ጓደኞች ተሰብስበን አቅጣጫ አስቀምጠን ኮሚቴ አዋቅረን በምን መልኩ ልጁን እናቱን እንረዳለን የሚለውን ሐሳብ እስክናስቀምጥ ድረስ ለጊዜው ምንም አይነት አላስፈላጊ ከሆኑ የተሳሳቱ መረጃዎችም ከሚለቀቁበት ሶሻል ሚዲያዎች ራሳችሁን ብታርቁ። ባባ ታሞብን ረጅም ጊዜ አስታመነው ተደጋጋሚ እየተሻለው እየተነሳ ደህና ነው ስንል እየታመመብን ታመመ ስንል ደህና ነው እየሆነብን ረጅም ጊዜ አስታመነዋልና አስገደሉት ወይም ደግሞ ሌላ እየተወሩ ያሉት ሶሻል ሚዲያ ላይ እየሰማን አይደለም። በጣም ልብ ይነካል። አጠገቡ የነበርን ጓደኞችን በጣም ልብ ይነካል። አጠገቡ ስለነበርን ሁሉን ነገር እናውቃለን። አሁንም ሂደቱን እየተከታተልን ያለውን ነገር ለህዝቡ ኖርማል ያለውን እውነታ እስክናሳውቅ ድረስ አስፈላጊ ሆኖ ከተገኘ አስፈላጊ ነው ብለን አናምንም። በዚህ ሰዓት አስፈላጊ ሆኖ ከተገኘ የኢትዮጵያኖችን የአድናቂዎቹን የወዳጆቹን እርዳታ የምንፈልግ ከሆነ እንደ ኮሚቴ እንደ ጓደኛ እንደ ወንድም እኛ አዋቅረን አቅጣጫ አስቀምጠን ስናሳውቅ ያኔ እጃችሁን ትዘረጉላችሁ። ለጊዜው ግን ተስፍሽም አይነው ተስፍሽም ውጭ ያለው ብዙ ነገር ያውቃል ብዬ አስባለሁ። ተስፍሽም የጥበብ አጋሩ ጓደኛው ስለሆነ እና አሁን ባለው ሁኔታ ያለው ሰው በበቂ ሁኔታ የቀብሩን ስነ ስርዓት በበቂ ሁኔታ ለማስፈጸም በበቂ ሁኔታ የተዘጋጀ ስለሆነ ከናንተ ከደጋግ ልቦች ምንፈልግበት ሰዓት ሲደርስ እናሳውቃችኋለን። ስለዚህ በእግዚአብሔር ስም የምንጠይቀው አላስፈላጊ ከሆኑ መረጃዎችም አሁን ቀጥታ ኢንዳይሬክት በሆነ ሳይሆን አስፈላጊ ሆነ ዳይሬክት እናቱን አወራለን በውስጥ ከተስፍሽ ጋር ምንም አይኖ ስፖርቱ ላይ ነው ቢሆንም መረጃው አለው በኪነጥበብ በቅርብ ከኛ ጋር ስላለ እንደዚህ ኮሙኒኬት አድርጉና ቀጥታ በዳይሬክት የምታገኙበትን መንገድ ሳፖርት የምታደርጉበትን መንገድ አስፈላጊ ሆኖ ከተገኘ እሱን አቅጣጫ በእግዚአብሔር ስም አቅጣጫ እናስቀምጣለን። ለጊዜው ግን እባካችሁ አላስፈላጊ ከሆኑ ከተሳሳቱ እየተሰጡ ካሉ መረጃዎች ራሳችሁን አርቁ። ምንም አይነት የተለየ አስገደሉት ምናምን አይደለም። በቃ ረጅም ጊዜ ታሟል። ባባን ረጅም ጊዜ ትሪት አድርገነዋል። ስለዚህ አሁን እግዚአብሔር በፈቀደው ወደ ጠራው መንገድ ሄዷል። አሁን ቢያንስ ቤተሰቦቹ ሰላም ያገኙ፣ ልጁ ሰላም ታገኝ፣ ሚስቱ ሰላም ታገኝ፣ እናቱ ሰላም ትሁን፣ እሱም ነፍሱ በሰላም ይረፍ። ከሌላ ይሄ አላስፈላጊ ነገሮች እያወራን እየተረበሹ ነውና እባካችሁ አሁን እዚህ ያላችሁ ብዙ ተከታይ ያላችሁ ሰዎች በዚህ መንገድ ብታግዙን። አሁን እንድታግዙ የምንፈልገው ቀጥተኛውን እውነታውን ነገር ለህዝቡና ለአድናቂዎቹ ለወዳጆቹ ብቻ እንድታሳውቁ ነው የምንፈልገው። ከዛ ደግሞ የእናንተን ሌላ ተጨማሪ እርዳታ ስንፈልግ እንደዚሁ እንገባና ሀሳቦችን እንለዋወጣለን። ይሄን ለማለት ነው የገባው። ተስፍሽዬ እየተሯሯጥን ስለሆነ ረጅም ሰዓት የለኝም። ሩጫ ያለም ይሄን ገብቼ ማለት ነው። ዳንኤል እናመሰግናለን። እግዚአብሔር ያክብርልን።
ቴንክ ዩ ወንድም ዳኒ በጣም በዚህ አጋጣሚ ምን ያህል ተነገ ኮሚቴ እናወራለን። ወይ ዳኒ ጽፍልሃለሁ ተስፍሽ እሺ ፎሎ አድርጌያለሁ። እሺ ወንድም ጽፍልሃለሁ በውስጥ እንለዋወጣለን የደረስንበትን። አዎ አሳውቃለሁ የደረስንበትን። እሺ ያ እየደወልኩ ነው። እኔም ነቸሬ ጋር እየደወልኩ ነው። እነ ኤልያስ ጋር እየደወልኩ ነው። ኦልሬዲ ዳጊ ጋርም ደውዬ መረጃ ሰብስቤያለሁ። ያለውን ነገር እናውቃለን። ምን ያህልም ቴንክ ዩ ወንድም። አሁን ቅድምም አንተ የሰጠኸው መረጃ ትክክል ነህ። ብዙ ነገሩ ልክ ነው። ግን አሁን አንዳንድ ነገሮች ከሀዘኑ በኋላ ብናወራቸው ደስ የሚሉና የምንማርባቸው ነገሮች ይኖራሉ። መተጋገዝ እንዳለብን እናምናለን። ቴንኪው ወንድሞቼ። ኤፊም እዚህ ጋር ለምታደርጉት ዳግማዊም ቁቁሬም እንዲሁም ደግሞ ወንድማችን የወረደው የምታደርጉትን ነገር እያየሁት ነው። ሶሻል ሚዲያ ላይ የሚሰራጨው ነገር መቆም አለበት፣ ልክ አይደለም እያላችሁ እየታገላችሁ እንደነበርና ያለውን ነገር ከልባችሁ እየሰራችሁ እንደሆነ አውቃለሁ ወንድሞቼ። ክበሩልኝ። መረጃ ከፈለጋችሁ ደግሞ በትክክል እናቱን የምታገኙበት ሌሎቹንም ደግሞ የምታገኙበት ትንሽ እንትን ይበልና ማግኘት ይቻላል። ዳኒንም እንዳላችሁ ፎሎ አድርጉት፣ ምን ያህልንም ፎሎ አድርጉት፣ እዛው ቅርብ ስለሆኑ። በተጨማሪ የነፍስ ወንድማችንን ነፍስ ይማርልን፣ በአጸደ ገነት ያኑርልን። የሚያሳዝን እናት አሉት፣ የምታዛዝን እናት አለችው፣ ወንድም አለው፣ ቤተሰብ አለውና ወደፊት እግዚአብሔር ካለ የምንተጋገዝበትን ነገር እንፈጥራለን። ነገ በ5 ሰዓት ከጠዋቱ 5 ሰዓት በብሔራዊ ቲያትር የሙያ ጓደኞቹ እንደዚሁም ሽኝት አለ። 9 ሰዓት ደግሞ በመንበረ ጸባዖት ቅድስት ሥላሴ ቤተክርስቲያን የቀብር ስነ ስርዓቱ ይፈጸማል። ብትችሉ እንደዚህ ቀብሩን ተከትሎ የዩቲዩብ ሩጫ እንዳይበዛ እዛ ያላችሁ ሰዎች ይሄንን ፕሮቴክት እንዲያደርጉና እንዳይፈጸም እንደዛ አይነት ነገር ለዜናው ሳይደርቅ ብር ለሚሰበስቡ ሰዎች መስመር እንዲይዙ። ከዚህ በፊት ላሉት ታዋቂ አርቲስቶቻችን የሚደረገው ነገር እጅግ የሚያሳፍር ቪዲዮዎችንም ስላየን ከዚህ ነገር ነፃ እንዲሆን እዛ ያላችሁን ምን ያህል ነዳኒም እንድታረጉ በእግዚአብሔር ስም እንግዲህ ብርታቱን ይስጣችሁ። እንደዛ አድርጉ። ሁላችሁንም አመሰግናለሁ። ይሄንን ለማለት ነው የገባሁት። ክበሩልኝ ሁላችሁም። ሰላም ሁኑ። በጣም ደስ ተስፍሼ እናመሰግናለን። እንግዲህ ፎሎ አድርጌያለሁ። እናወራለን ተስፍሽ ምንቴ ፎሎ አድርገህና ነገሮች ማለትም እኛ ማንገዝ የምንችላቸው ነገሮች ካሉ በውስጥ መስመር ስልክ ላክልኝና እናወራለን። ሌሎችም ሰው በሙያው ዙሪያ ያሉ ሰዎች እኔም ጧት ነው የተነገረኝ ቅድም እንዳልኳችሁ ያው ትንሽ ወደ ሙያው ጠጋ ስለምል ማለት ነው እና ምን ያህል አወራሃለሁ በውስጥ ቁርቁሪ ዳግማዊ ሌላ ተጨማሪ ሐሳብ አላችሁ ምንቴ ምን ያህል? አው አሁን ተስፍሽ ባነሳው ሐሳብ ላይ ይቅርታ ማለ የገባው መልስ ሰጥቼ ነበርና የሰጠሁት መልስ እኛ ስንጀምረው የጀመርነው ገንዘብ ለመሰብሰብ ምናምን አይደለም። በማዲንጎ ያየነው ነገር በወንድማችን በታሬ ላይ መደገም የለበትም። ከቻል በእንደዚህ አይነት ስራዎች ላይ እንሳተፍ፣ ከማውራት በዘለለ እንታገል እያል እኔ በሌላ ስልክ እየታገልኩኝ መረጃውን እንትን እያል ነበር። ቤኪ የሚባል ልጅ ነበር፣ እሱ ስለ ዩቲዩብ በደንብ ስለ እንደዚህ አይነት ነገሮች መረጃው አለው ብያስባለሁና ሐሳቦች እየሰጠን ነበርና ያንን ሐሳብ ያወራንበት በደንብ ይሄድን ነበር እና እኛ ገንዘብ የመሰብሰብ ጭራሽ እንትን የለንምና ከስዊሽ መሀል ላይ መጥቶ የሆነ እንደዚህ ምናምን ነገር ብሎ የሆነ ማለት እንደ ዲክታተር አላ ይሄ የሆነ ነገር ልክ እንደሱ ቁርጥ አድርጎ ሲሄድ እኔ ደነገጥኩኝ። እኛ ከሐሳባችንም የለም ብር ለመሰብሰብም ወደ እንትንም ለመሄድ እኛ በቃ ትክክለኛው መንገድ ሁሉም እንዲያቀው